ሄሎ ኤቭሪዋን ቻው አቱቲ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ከቤት ውጪ ያለውን ውሎ ላሳያችሁ ነበረ የመጣሁት። የት ያለው ይመስላችኋል ጋይስ? እኔ በተፈጥሮዬ በጣም አረንጓዴ ቦታ ወዳለሁና አረንጓዴ የበዛበት ቦታ ላይ ሄጄ ሻይ ቡና እያልኩ ነው ጋይስ። ከእናንተ ጋር ላይቭ ሆኜ ባወራ በጣም ደስተኛ ነኝ። ግን እዚህ ጋር ድምጽ ስለነበረ ልከፍትላችሁ አልቻልኩም። ቪዲዮውን ከማየታችሁ በፊት ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። እኔን የምታበረታቱኝ እንደዛ ስታደርጉ ነው። እወዳችኋለሁ። በተለያየ ቪዲዮ እንደምመጣ ቃል ገባላችኋለሁ ጋይስ። የት ያለው ይመስላችኋል? እስቲ ኮሜንት ሴክሽን ላይ ገምቱ። የገመተ ሰው ሽልማት ይኖረዋል። እና እዚህ ጋር በጣም የሚያምር ውሎ እየዋልን ነበርና ሙዚቃም ነበረ። እዚህ ጋር ከጓደኛዬ ጋር እያወራው ነበር። ተመልሼ መጥቻለሁ ጋይስ። ስለምታበረታቱኝ በጣም አመሰግናለሁ። በሌላ ከምግብ ጋር የተያያዘ ቪዲዮዎች እስከመጣ ድረስ በጣም ጓጉቻለሁ። ትላንትና በሰራሁት ቪዲዮ ላይ ግን ምንም አይነት ኮሜንት አልሰጣችሁኝም። ኮሜንት ብትሰጡኝና አንዳንድ ልጨምራቸው ወይም ላስተካክላቸው የምችላቸው ነገሮች ካሉ አስተያየት ብትሰጡኝ በጣም ደስተኛ ነኝ። እኔ ያላየሁበትን መነጽር እናንተ ልታዩ ስለምትችሉ ፕሊዝ ቪዲዮ ስታዩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ከማድረግ ውጪ አስተያየትም ተጨማሪ አስተያየቶችም ካላችሁ ብትጽፉልኝ ደስ ይለኛል። እስቲ አሁን ቦታውን እያያችሁት ነው። እስቲ ገምቱ ኮሜንት ሴክሽን ላይ። በጣም የሚያምር ቦታና ረጅም ዓመታትን ያስቆጠረ ቦታ ነው። ከዚህ በላይ ፍንጭ ልሰጣችሁ አልችልም። እናንተ ገምታችሁ ጻፉልኝ። በጣም ወዳችኋለሁ። ቀሪውን ቪዲዮን ተጋበዙልኝ። ባይ